ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር አምላካችንና መድኃኒታችን ሆይ በልጅህ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግንሃለን። ጌታ ሆይ ስለ ምሕረትህ ስለ ቸርነትህ እግዚአብሔር ሆይ ስለ አስደናቂው ጥበቃና ጸጋህ ጌታ እግዚአብሔር ሆይ እናመሰግንሃለን። ዛሬ ደግሞ በዚህ ሁኔታ እንድንሰበሰብ ስለረዳህን ከዚህ በፊት ያላየነው ቀን መልካም የሆነ ቀን በጎ የሆነ ቀን ካንተ ያገኘነው ቀን ስለሆነ እግዚአብሔር ሆይ እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። እግዚአብሔር ሆይ ይህች እግዚአብሔር የሰራት ቀን ነች፣ በእርሷም ደስ ይበለን ተብሎ እንደተጻፈ እግዚአብሔር ሆይ አንተ በሰራሃት በዚች ቀን በአንተ ፊት እንድንሆን በአንድነት እንድንሆን በህብረት እንድንሆን ይህ ጊዜ ስለተሰጠን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር የዘላለም አምላክ ሆይ ካንተ የተነሳ ስለሆነልን ነገር ሁሉ እግዚአብሔር ሆይ እናመሰግንሃለን። ከሁሉ በላይ በልጅህ በጌታ በኢየሱስ ክርስቶስ ስም ስላገኘነው የዘላለም ሕይወት እግዚአብሔር ሆይ ከጨለማው ወደዛ ወደሚደነቀው ብርሃን ጌታ ሆይ ያስገባህን የንጉሥ ካህናት ያደረከን እግዚአብሔር ሆይ ለርስቱ እግዚአብሔር ሆይ የተለዩ ወገኖች ያደረከን ያንተን በጎነት እንድንናገር የጠራህን አንተ ነህና እግዚአብሔር ሆይ እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ደግሞ በዚህ ሰዓት እግዚአብሔር የዘላለም አምላክ ሆይ አንተ በመካከላችን ስላለ እናመሰግንሃለን። በዝማሬ እግዚአብሔር ሆይ በእውነትና በመንፈስ የምናመልክበት ጸጋ ተለቆ እግዚአብሔር የዘላለም አምላክ ሆይ በአንድነት እንድናመልክ በቤትህ ያለውን እግዚአብሔር ሆይ አስደናቂም ጸጋ እንድናይ ስለረዳህን ጌታ ሆይ እናመሰግንሃለን። እግዚአብሔር ሆይ በቤትህ ውስጥ ያለውን ጌታ እግዚአብሔር ሆይ አንተ ለእያንዳንዳችን የሰጠኸው ጸጋ እግዚአብሔር የዘላለም አምላክ ሆይ አካሉ ብልቱ ሲንቀሳቀስ እግዚአብሔር የዘላለም አምላክ ሆይ ላንተ ክብር ሲሆን ማየት በራሱ እግዚአብሔር ሆይ ደስ ይላልና እናመሰግንሃለን። በተለያየ ሁኔታ ጌታ ሆይ በዝማሬ በአምልኮ እግዚአብሔር የዘላለም አምላክ ሆይ በጭውውትና በድራማ መልክ እግዚአብሔር ሆይ እያንዳንዳችንን እስካሁን ጌታ ሆይ ስትናገረን ስለነበረ እናመሰግንሃለን። በዚህ ሰዓት ደግሞ ጌታ እግዚአብሔር ሆይ በቃልህ ወደኛ እንድትመጣ እግዚአብሔር የዘላለም አምላክ ሆይ ያንተን ሐሳብና ፈቃድ በመካከላችን እንድታስተላልፍ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አደራ የተሰጠንበት ይሄ የጸጋ ቃል ሲነገር ለሚናገርም ለሚሰማም ደግሞ ጸጋን ስለሚሰጥ እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ክብር ሁሉ ለስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እንቀመጣለን። የእግዚአብሔር አምላካችን ስም የተባረከ ይሁን። ቅድም እንደተነገረና እንዳየነው ዛሬ በየዓመቱ የሚደረገው የቤተ ህብረት ቀን ነው እና አምልኳችንን አይተናል፣ ዝማሬውን አይተናል፣ ጭውውቱን አይተናል እና በዓመት አንዴ የሚደረግ ፕሮግራም ነው፣ ስፔሻል ፕሮግራም ነው እና ያው ልባችንን ሰፋ አድርገን ዘና ብለን ጌታን እናመልከዋለን። የእግዚአብሔርንም ቃል ደግሞ እንሰማለን። ያው አብረን እዚሁ ስላለን በማነህም ያው ብዙ ጊዜ ይሄዳል አይደል? አብረን ያለ ነው። ስለዚህ ትንሽ ስፔሻል ፕሮግራሞች ሲሆኑ ደግሞ ልባችንን ሰፋ አድርገን የጌታን ቃል ደግሞ እናደምጣለን። የእግዚአብሔር የአምላካችን ስም የተባረከ ይሁን። አሜን ትላላችሁ። ክብር ለእግዚአብሔር ይሁን። ሐዋርያት ሥራ ምዕራፍ 2 ከቁጥር 42 ጀምሮ ያለውን ክፍል በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱ ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅ እና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸው ሁሉ በአንድነት አደረጉ። መሬታቸውን ጥሪታቸውንም እየሸጡ ማናቸውም እንደሚያስፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራን እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። የእግዚአብሔር የአምላካችን ስም የተባረከ ይሁን። ጊዜ ላለመውሰድ ነው
ቁጥር 42 ያነበብኩት ታሪኩ በጣም የተያያዘ ነው። ሐዋርያት ሥራን ያው የምናቀው ክፍል ነው። በተለያየ ጊዜ በግላችንም በህብረትም በመጽሐፍ ቅዱስ ጥናትም ሐዋርያት ሥራ ተጠንቶ እንዳውም አንዳንድ ገና ያልጨረሱ የቤት ህብረቶች አሉ እና እንደ ህብረትም ያጠናነው ነው። በግላችን በተለያየ ጊዜ የተማርነው ክፍል ነው። ሐዋርያት ሥራ ደግሞ ሁላችንም ያው እንደምናውቅ የቤተ ክርስቲያን ምስረታ ዋናው ይሄ በደም የሚሆን አዲስ ኪዳን ነው ተብሎ ከዛ በኋላ የተመሰረተበት የቤተ ክርስቲያን ዋና ምስረታ የተደረገበት በቃ በፈርስት ሴንቸሪ ላይ የተመሰረተችው ቤተ ክርስቲያን ለየትኛውም የቤተ ክርስቲያን አሰራር እንደ ሞዴል የምናይበት ዋና የመጽሐፍ ቅዱሳችን ክፍል ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ስለዚህ በየጊዜው ብንካፈለው በየጊዜው እኛም ብንማረው ብናጠና ይሄ የሐዋርያት ሥራ ለህይወታችን በጣም ጠቃሚ የሆነ ክፍል ነው። እኔ ስለናንተ አላቅም። እኔ ግን በግሌ በህይወቴ እንኳን ደከም ስል የመጀመሪያ ክፍል የሚመጣልኝ ሐዋርያት ሥራ ነው። ሐዋርያት ሥራን ማንበብ እያነበቡ መጸለይ ሁሉ ጊዜ ወደ ሐዋርያት ሥራ በመጣው ቁጥር እነቃቃለሁ። የእግዚአብሔር ቃል የከበረ ነው። ሁሉም ቃል ግን በጣም የራሴ የህይወት ልምምድ ማለት ነው እና በሐዋርያቱ የተደረገውን ነገር እናያለን። እዚህ ክፍል ላይ በጌታችን ኢየሱስ ክርስቶስ ከሄደ በኋላ ካረገ በኋላ 40 ቀን እየታያቸው ከነገራቸው በኋላ የእግዚአብሔር መንፈስ እንደሚወርድ ታሪኩን በደንብ ነው የምናውቀው እና ኃይልን ትቀበላላችሁ፣ ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ ሰማርያ፣ በይሁዳ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ነገራቸው። ከዛ ተሰብስበው ያ ጌታ የተናገራቸውን ነገር በጸሎት እየጠበቁ እያሉ ሁላችንም እንደምናውቅ ምዕራፍ 2 ላይ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበረበትንም ቤት ሞላው። ጌታ በቃሉ እንደተናገረ በኢዩኤል ምዕራፍ 2 ላይ የነበረውን በዚህ በመጨረሻው ዘመን ከመንፈሴ አፈሳለሁ ያለውን ያ የተናገረውን እንደተናገረ በጸሎት እየተጉ ለነበሩ ሰዎች በድንገት መጥቶ የእግዚአብሔር መንፈስ በመካከላቸው ያደረገውን ነገር እናያለን። ይሄ ከሆነ በኋላ ጴጥሮስ ከ11 ጋር ቆሞ ይሄንን የወንጌል እውነት እየተረከ ከተናገረ በኋላ ለመጀመሪያ ጊዜ ወንጌል ከተሰበከ በኋላ 3000 ነፍሳት ወደ እግዚአብሔር መንግስት ተጨመሩ ብሎ መጽሐፍ ቅዱስ ይሄንን ሐሳብ በዚህ ይነግረናል። ዛሬ የምንካፈልበት ሐሳብ የሚያጠነጥነው ቁጥር 42 ላይ ባለው ሐሳብ ነው የምንሄደው። እንደዚህ ከሆነ በኋላ ወንጌል ከተነገረ በኋላ የክርስቶስ ማዳን ከተነገረ በኋላ በአንድ ጊዜ ነፍሳት ወደ እግዚአብሔር መንግስት እንደተጨመሩ ከተናገረ በኋላ ነው እነዛ የእግዚአብሔርን ቃል የሰሙት ወደ እግዚአብሔር መንግስት ተጨመሩ ብሎ ካለ በኋላ ነው በሐዋርያት ይሄ ቁጥር 42 ላይ ያለውን ክፍል ያነበብ ነው ማለት ነው እና በአንድነት ሆነው በህብረት ሆነው የእግዚአብሔርን ነገር የጌታን ቃል በሐዋርያትም ትምህርት በህብረት እንጀራውንም በመቁረስ በጸሎት ይተጉ ነበር። የምንቆየው እዛ ጋር ነው። ነገር ግን ክፍሉን ልክ 42 ልክ ስትጨርሱት በየጸሎቱም ምን ይሉ ነበር ነው የሚለው ይተጉ ነበር። የእግዚአብሔር መንፈስ ልክ ጌታ እንደተናገረው አደረገ። የእግዚአብሔር መንፈስ ወረደ። በእግዚአብሔር መንፈስ ተሞሉ። ጴጥሮስ ከ11 ጋር ቆሞ የክርስቶስን ማዳን ተናገረ። የሚገርም አይነት ሪቫይቫል ማለት ነው። የሚገርም አይነት መነቃቃት ከሆነ በኋላ ሐዋርያቱ በአንድ ጊዜ የሆነ መነቃቃት ላይ አልቆሙም። ያው እንደምታውቁት ሐዋርያት ሥራን በሙሉ እስከ ምዕራፍ 28 ድረስ በምታነቡበት ጊዜ ቀጣይነት ያለው ነገር ነው ሲያደርጉ የነበረው በእግዚአብሔር መንፈስና በእግዚአብሔር ጸጋ እርዳታ። ስለዚህ ዛሬ የምንካፈልበትን የመልእክት አርዕስት ነው ያልኩት መንፈሳዊ ትጋት፣ መንፈሳዊ ቃል፣ መንፈሳዊ የሚለውን ቃል የጨመርኩበት ሆነ ብዬ ነው። እዛ ጋም ያለው መንፈሳዊ ትጋት ነው፣ ግን ብዙ አይነት ትጋት ስላለ ማለት ነው። በምድር ህይወታችን ለብዙ ነገር እንተጋለን አይደል? በስራ እንተጋለን፣ የራሳችንን ነገር ለማድረግ እንተጋለን፣ ልጆች ለማሳደግ እንተጋለን። የትኛውንም ነገር በራሱ የመጽሐፍ ቅዱስ በሚያበረታታው ነገር ነው መስራታችን፣ በፕላን መሄዳችን። ሰዎች እየተማሩ ይተጋሉ፣ እየሰሩ ይተጋሉ፣ ቤተሰቦቻቸውን እያስተዳደሩ ይተጋሉ። ብዙ ነገር እዚህ ሀገር እንግዲህ ያው ትጋት ወደ ፍጋት ተለውጦ እያስቸገረን መጥቷል እንጂ ያው ለስራ ከመትጋት አትለግሙ። እንደውም ያልሰራ ምን አይበል
አይብላ ብሏል አይደል የእግዚአብሔር ቃል። እና ትጋት ወደ ፍጋት ተለውጦ ተዞሮ መጥቶ መንፈሳዊ ነገራችንን እየጎዳ አልፎ አልፎ እያስቸገረን ነው እንጂ ትጋት በራሱ ትክክለኛ ነገር ነው። ምንም መጽሐፍ ቅዱስ በደንብ የሚያበረታታው መጽሐፍ ቅዱስን ስታጠኑ በየትኛውም አንድ ነገር ሰው ለያዘው ነገር ተክቶ ማድረግ መጽሐፍ ቅዱስ የሚያበረታታው እውነት ነው። እና እኔ የዛሬ ሐሳቤን ለማስተላለፍ እንዲረዳኝ በእኔ ይሄ ትጋት የሚለው ቃል በእግዚአብሔር ቤት በጣም የተለመደ ብዙ ጊዜ የምንለው መንፈሳዊ ቋንቋ ስለሆነ እኔ በሚገባኝ በግርድፉ ትጋትን እንደዚህ ብየዋለሁ። በታላቅ መነቃቃት ቀጣይነት ባለው መልኩ በሙሉ ልብ በእምነት በትዕግስትና በፍጹም መሰጠት ለእግዚአብሔር ክብርና ለሌሎች ጥቅም መኖርና ማገልገል ብየዋለሁ። ትጋት የሚለውን ነገር አንድ ሰው ይተጋል፣ ትተጋለች፣ እንተጋለን ብለን በምናስብበት ጊዜ ቀጣይነት ያለው ነገር ነው። ዚል አለው፣ መነቃቃት አለው፣ ለእግዚአብሔር ቤት የሆነ ቅናት አለው። በታላቅ መነቃቃት ኮንሲስታንትሊ ማለት ነው። ከፍታ አለ፣ ዝቅታ አለ፣ መውደቅ አለ፣ መነሳት አለ። ብዙ ቻሌንጆች ይኖራሉ። እነዚህ ይተጋሉ የሚባሉ ሰዎች ግን በታላቅ መነቃቃት ቀጣይነት ባለው መልኩ በሙሉ ልብ በግማሽ ልብ አይደለም፣ ሆል ሀርትድሊ ሆነው በትዕግስት በፍጹም መሰጠት የሚያደርጉትን ደግሞ ለእግዚአብሔር ክብርና ለሌሎች ጥቅም ይኖራሉ፣ ያገለግላሉ ማለት ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። በዚህ ትርጉም ውስጥ ሆነን ነው ሐዋርያቱ ያደረጉትን የምናየው ማለት ነው። እና ይህንን መንፈሳዊ ትጋት ላይ እዚህ ጋር ምን ይላቸዋል? የእግዚአብሔር መንፈስ ወርዶ በጣም የምንወደው ክፍል ስለሆነ ማለት ነው። በጣም ብዙ የምንናገረው ነገር ስለሆነ ማለት ነው። ሐዋርያት ሥራ ምዕራፍ 2ን በተለይ ማለት ነው። ያ የእግዚአብሔር ነገር ከመጣ በኋላ ሐዋርያቱ በቀጣይነት ማለት ነው በቀጣይነት ይሄንን መንፈሳዊ ትጋት ይቀጥሉ ነበር። የመጀመሪያው በቀጣይነት ያደርጉት የነበረው እዚህ ክፍል ላይ ቁጥር 42 ላይ በሐዋርያት ትምህርት ይተጉ ነበር። የአፖስትልስ ዶክትሪን የሚባለው ማለት ነው። ሲተረጉሙት በአጭር ቃል የሚሉት አዲስ ኪዳንን ማለት ነው። መንፈሱ ወረደ፣ ተነቃቁ፣ የእግዚአብሔር መንፈስ የተናገረውን ነገር አደረገ። ጴጥሮስ ወንጌልን ሰበከ። 3000 ሰዎች ወደ እግዚአብሔር መንግስት ተጨመሩ። ኮንፈረንስ አደረጉ። የሚገርም አይነት ኮንፈረንስ ከተደረገ በኋላ አስደናቂ አገልግሎት በጴጥሮስና አብረውት በሚያገለግሉ ሰዎች ከተደረገ በኋላ እዛው ጋር አላቆመም። በጣም ጥሩ ጊዜ ነበረን፣ በጣም የሚገርም ጊዜ ነበረን ብለው በነበረው በወረደው የእግዚአብሔር መንፈስ እግዚአብሔር በሰራው ስራ በዛ ረክተው አላቆሙም። ብዙ ጊዜ ብዙዎቻችን በዘመናችን እንደምናደርገው ማለት ነው። ይሄ የሐዋርያት ትምህርት በደንብ ጠጋ ብላችሁ በምታዩበት ጊዜ ዶክትሪኑ ትምህርቱ ዝም ብሎ ስትተረጉሙት ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ። ሐዋርያቱ የሚያስተምሩትን ትምህርት በሙሉ ከዛ በኋላ ብትከታተሉ በየትኛውም መልኩ ያድርጉት እዚህ ውስጥ የተካተተ ነው። ትምህርቱ የእግዚአብሔር ቃል የሚያስተምሩት ያንን የእግዚአብሔር ቃል ትምህርትና የሐዋርያት ትምህርት ትጋቱ ላይ የሚተጉት ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ ተነሳ የሚለውን ሐሳብ ይዘው ነው። ይሄን በሚያደርጉበት ጊዜ እንደምታውቁት የመጀመሪያው ሴንቸሪ፣ ሁለተኛው ሴንቸሪ፣ ሶስተኛው ሴንቸሪ ድረስ ቤተክርስቲያን አገልግሎቷን በምትሰጥበት ጊዜ አሁን በእኛ ዘመን ወይም ከዛም በኋላ በሆነው ዘመን እንደዚህ የመሰብሰቢያ ህንፃ አልነበረም። ትልልቅ የቤተክርስቲያን ህንፃዎች አልነበሩም። ትልልቅ ሜጋ ቸርቾች አልነበሩም። ስለዚህ የሚደረጉት ነገሮች በሙሉ የሚያደርጉትን ነገር የሚያደርጉት በየቤቱ እየሄዱ ነበረ።
አስተውሉ። ኃይለኛ ሪቫይቫል የመጣው ሪቫይቫሉ ከመጣ በኋላ ግን በቀጥታ ወደ እግዚአብሔር ቃል ትምህርት፣ ወደ እግዚአብሔር ቃል ጥናት፣ ወደ መጽሐፍ ቅዱስ ጥናት ነው የሄዱት። እውነት ነው በዚያ ጊዜ መሰብሰቢያ ነገሩ ስላልነበረ፣ ነገር ግን አገልግሎቶች በሙሉ ይካሄዱ የነበሩት ቤት ለቤት ነው። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርንና መስበክን አይተውም ነበር። ሐዋርያት ሥራ ምዕራፍ 5 ቁጥር 42። በደንብ እናስተውለው። የሚናገረው ነገር ዕለት ዕለት ነው። እሁድ እሁድ አይደለም፣ ቅዳሜ ቅዳሜ አይደለም፣ ሐሙስ ሐሙስ አይደለም፣ ሰኞ ሰኞ አይደለም። ዕለት በዕለት በሐዋርያት ትምህርት፣ በእግዚአብሔር ቃል ጥናት፣ በመጽሐፍ ቅዱስ ጥናት ዕለት በዕለት ይተጉ ነበር። ብዙዎቻችን የእግዚአብሔር ሥራ እንዲሰራ፣ እግዚአብሔር በከተማችን እንዲሰራ፣ በግል ሕይወታችን እንዲሰራ የምንጸልየው፣ የምንመኘው፣ የምንናገረው ነገር ከፓስተሮች፣ ከሽማግሌዎች፣ ከአገልጋዮች፣ ከሁላችን ከምንካፈለው ጀምሮ ማለት ነው። አንዳንድ ጊዜ ንግግሮቻችንን፣ ጸሎቶቻችንን አብረን ሼር ስንደራረግ አይታችሁ እንደሆነ ሳናስበው ሳናስተውለው የምንጠብቀው ግን የሆነ ነገር ዱብ እንዲል ነው። አንድ ቀን ጸልየን በጾም በጸሎት ተግተን ብዙ ነገር አድርገን የሆነ ተኝተን ስንነሳ አንድ ማለዳ እሁድ እዚህ ስንመጣ የሆነ ነገር ወርዶ ኃይለኛ ነገር እንዲሆን በዛ መልኩ እግዚአብሔር መስራት ይችላል። የቤተ ክርስቲያናችን የተለመደ ጥቅስ አለ። በየመሃሉ ማለት አይቀርም፣ ያልኩትን ስሙ ያላልኩትን አትስሙ። የመንፈስ ቅዱስ እንቅስቃሴ አስፈላጊ ነው። ምንም ጥያቄ የለው። ነገር ግን ዕለት ዕለት ይተጉ ነበር። ከዛ በኋላ የሆነው ነገር፣ የሚሰራው ነገር፣ ተአምራቱ በሉት፣ ድንቁ በሉት፣ የትኛውም ነገር ማለት ከትጋት የመጣ ነው። ይተጋሉ። የሆነ ምታት አይደለም የሚጠብቁት፣ የሆነ ነገር እንዲወርድ አይደለም የሚጠብቁት፣ የሆኑ ሰዎች መጥተው እንዲያመጣላቸው አይደለም የሚጠብቁት። በደንብ ስታጠኑት በጣም ነው የሚገርመው። ይተጉ ነበር። በእግዚአብሔር ቃል እውነት ላይ ሲሪየስ ናቸው። ደግሞ የፈለጉትን አልነበረም የሚማሩት፣ እነሱ የፈለጉትን አይደል። የሐዋርያት ትምህርት የተባለው ለዚህ ነው። አፖስትልስ ዶክትሪን የተባለው ለዚህ ነው። መጽሐፍ ቅዱሳችን እውነት ነው። እኛ በ66ቱ መጽሐፍ ነው የምናምነው፣ ልክ ነው። አሁን እኛ በአዲስ ኪዳን ያለ ነው። ብሉይ ኪዳን ጥላው ነበረ። ስለዚህ ዘፍጥረት ጋር ሂዱ፣ ዘጸአትም ጋር ሂዱ፣ ዘዳግም ጋር ሂዱ፣ የነቢያት መጽሐፍቶችም ጋር ሂዱ። መጽሐፍት በሙሉ ስለ እኔ ይናገራሉ። ሲጠቀለል ሲያልቅ ክራይስት ሴንተር የሆነ ነው። መጽሐፉ ሲጠናም ሲነገርም ሲሰበክም ክብር ለእግዚአብሔር ይሁን። መካከለኛው ክርስቶስ ነው። ትምህርታቸው ክርስቶስ ነው። ምን ብለው አስተማሩ ስትሉ እያለፋችሁ መጽሐፍ ቅዱስን ሐዋርያት ሥራን ብቻ በምታዩበት ጊዜ ቅድም ያለውን ነው። ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ ተነሳ። የትኛውንም አርስጡት። መልእክቶች ላይ ብዙ መልእክቶች አሉ፣ ብዙ ነገሮች አሉ። እውነት ነው። ሴንተሩ ግን መካከለኛው ግን ራሱ ክርስቶስ ነው። የእግዚአብሔር መንፈስ ከወረደ በኋላ በሐዋርያት ትምህርት፣ በመጽሐፍ ቅዱስ ጥናት፣ በቤት ህብረት ይተጉ ነበር። በዛ ጊዜ በየቤቱ ስለነበረ ሰላምታ ሲላላኩ ራሱ ሮሜ ምዕራፍ 16 ላይ፣ ቆላሲያስ ላይ፣ ፊልሞና ላይ ታገኙታላችሁ። በቤትህ ላለች ቤተ ክርስቲያን ሰላምታ አቅርቡልኝ። እውነት ነው። አሁን እኛ የተለየ ዘመን ውስጥ ያለ ነው። ክርክሮች አሉና የእግዚአብሔር ሰዎች ብዙዎቹ ግን ምን ይላሉ? እግዚአብሔር ቤተ ክርስቲያን ውስጥ የሚያገለግሉ ሰዎች በሙሉ እንደዚህ በዚህ በሐዋርያት ሥራ የሆነው ነገር በአገልግሎት ዘመናቸው በተጠሩበት ዘመን ሁሉ ሆኖ ማየት የማይፈልግ የተጠራ ጌታን የሚያገለግል አገልጋይ ማንም የለም። በጣም ብዙዎቹ አገልጋዮችና ብዙ ቤተ ክርስቲያኖች የመጽሐፍ ቅዱሱን ወይ ደግሞ የሐዋርያት ሥራን
መልእክቱን ይሰብካሉ። ሜሴጁን ብዙ አብያተ ክርስቲያናት ይሰብካሉ። ሜተድን ግን አይከተሉም ይላሉ። መልእክቱን ይሰብኩታል። ሜተዱን ግን አይከተሉም። እድገቱን፣ መነቃቃቱን፣ መብዛቱን፣ መትረፍረፉን በከተማ ውስጥ በወንጌል መድረሱን ግን በኃይለኛ ሁኔታ ይመኙታል፣ ይፈልጉታል። መመኘትና መፈለግ ብቻ ሳይሆን በጾም በጸሎት በተለያዩ ፕሮግራሞች ይተጉበታል። ሜሴጁን ይናገሩታል፣ ሜተዱን ግን አይጠቀሙም። በምታዩበት ጊዜ እነዚህ ሰዎች ዕለት ዕለት ነው በሐዋርያት ትምህርት፣ በእግዚአብሔር ቃል፣ በመጽሐፍ ቅዱስ ጥናት ይተጉ የነበረው። ቅድም በጭውውቱ ሊያስተላልፉ የፈለጉትን መልእክት አስተውላችሁታል ብዬ አስባለሁ። ከሐዋርያው ጳውሎስ የትዳር ሕይወት ተምሬያለሁ አለች አይደል? ለታችን መልእክቱ ገብቷቸዋል። እንደዚህ ያልጠሩ ነገሮች ሐዋርያው ጳውሎስ አግብቷል አላገባ በመጽሐፍ ቅዱስ ጥናት ነው የሚጠሩት፣ በግልም በህብረትም ማለት ነው። መልእክቱ ገብቷችሁ ከሆነ ማለት ነው። ከሆነው በኋላ በዛ የእግዚአብሔር መገኘት ውስጥ ከቆዩ በኋላ ትላንትና የነበረውን ምዕራፍ 2 ላይ ድንገት እንደሚነጥቅ አውሎ ነፋስ የመጣውን እሱን እያወሩ ከዛ ደግሞ አንድ ቀን ተኝተው ሲነሱ እንደሱ አይነት ነገር እንዲሆን እየተመኙ የሆነ ፕሮግራም እያደረጉ የሆነ ጸሎት ፕሮግራም እያደረጉ አይደለም። ከዛ በኋላ እስከ ምዕራፍ 28 ድረስ የሆነው ነገር የሆነው የሁላችሁ ሐዋርያት ሥራን ዛሬ እኔ በዚች መልእክት ሐዋርያት ሥራን አላስተምርም መቼም 28 ምዕራፍ አይደል? በምታዩበት ጊዜ ግን ያልሆነ ነገር የለም። ይሄኛ ዛሬ በጣም የምንመኘው ምንም አይነት ጠቀሱት እናንተ በቃ እንዲሆን እግዚአብሔር እንዲሰራ ቤተክርስቲያን ውስጥ እንዲሆን የምትሉት ነገር በሙሉ ማለት በአብዛኛው ከነፍሳት ከሌሎች መጨመሮች ጋር ነው አይደለም? ፓስተር መሌም ላስት ዊክም ሲናገር ነበር ኢየሩሳሌምን በትምህርታቸው ሞላት የሚለውን ሐሳብ ሲያካፍል ማለት ነው። የእግዚአብሔር አሰራር ነው። ሌሎች በዛ ሁኔታ ውስጥ ከመጡ በኋላ የእግዚአብሔር ክንድ ይገለጥና ያንን የእግዚአብሔር ተአምር ሲያዩ ወደ እግዚአብሔር መንግስት የሚጨመሩበት መንገድ ይሆንላቸዋል። ይሄ ከሆነ በኋላ ግን በየሁኔታው እያለፋችሁ በምትሄዱበት ጊዜ ብዙ ተአምር ምዕራፍ 12 ላይ ጴጥሮስ ከታሰረ በኋላ ታሪኩን በደንብ ታውቁታላችሁ። ሄሮድስ ያዕቆብን አስገድሎ ሐዋርያቱን እንዳስደሰተ ደስ ባለው ጊዜ እንደገና ያንን ነገር ለማድረግ ጴጥሮስ ታሰራል። ተፈቶ በሄደበት ጊዜ ወደዛ ስፍራ ጸሎት ስፍራ ሄደ። በኋላ እናየዋለን እሱንም። ግን ያሳሰረው ሄሮድስ በጌታ መልአክ በትል ተበልቶ ሞተ ይላል ምዕራፍ 12 ቁጥር 24 ላይ አያይዞ ምን ይላል እንግዲህ? የሚያስደነግጥ ነገር ነው፣ የሚያስፈራ ነገር ነው። የእግዚአብሔር አሰራር ነው። አብሯቸው ይሰራ ነበር ይላል። ብዙ ነገሮች ነው የሚሆኑት ከነርሱ ጋር። አያይዞ ምን ይላል መሰላችሁ? የእግዚአብሔር ቃል ግን ያድግና ይበዛ ነበር። ሉቃስ በመንፈስ ቅዱስ አማካይነት ልክ ምዕራፍ 1 ሲጀምር ኢየሱስ ክርስቶስ ሊያደርግና ሊያስተምር የጀመረውን ነገር በጥንቃቄ በየተራ ጻፍኩልህ። የእግዚአብሔር መንፈስ በሱ ውስጥ ሆኖ ያ የእግዚአብሔር ነገር የእግዚአብሔር ጸጋ ስላለ እግዚአብሔር ባለበት የትኛውም ነገር ይሆናል። የሞተ ሊነሳ ይችላል። ምንም ችግር የለበትም። ይሄ ሕያው አምላክ እኮ ነው የምናመልከው። ክብር ለእግዚአብሔር ይሁን። የሚያጎሉት ግን እሱ ከሆነ በኋላ እየጣሰ እያደገ የሄደው የእግዚአብሔር ቃል ነው። አንድ ልጨምርላችሁ። እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት አደረገ ይላል ሐዋርያት ሥራ ምዕራፍ 19 ቁጥር 20 ላይ። ብዙ ነገር ነው የሆነው። የአስማተኞች ነገር ተመታ። እዛ ተሰብስቦ መጽሐፍት ተቃጠሉ። የሚገርም አይነት ነገር ነው እግዚአብሔር በሐዋርያቱ ያደረገው ማለት ነው። እሱን ካረገ በኋላ እግዚአብሔር ቃል እንዲህም ተአምራቱ አቤት የተንጫጫው አስማተኝ እያለ አልቀጠልም።
ሉቃስ እንዲህም የጌታ ቃል በኃይል ያድግና ያሸንፍ ነበር። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። እያሸነፈ እያደገ እየጣሰ ይሄድ ነበር። የእነሱንም ሕይወት ያሸንፍ ነበር። ያጋጠማቸውን ተግዳሮት ያሸንፍ ነበር። ወንጌልን እንዳይሰብኩ ሲገዳደሯቸው የነበረውን ያሸንፍ ነበር። የእግዚአብሔር ቃል በኃይል እያደገ እያሸነፈ እየጣሰ ይሄድ ነበር። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ! ለምንድን ነው ሐዋርያቱ አንዴ መንፈስ ቅዱስ ከወረደ በኋላ በትላንትና ትዝታ እዛ ጋር አልቆሙም? በሐዋርያቱ ትምህርት፣ በእግዚአብሔር ቃል መንፈስና ሕይወት በሆነው ቃል ሃሌሉያ ኢየሱስ ክርስቶስን መካከለኛ ባደረገው ቃል በግል ብቻ ሳይሆን በህብረት ይተጉ ነበር። የእግዚአብሔር ስም የተባረከ ይሁን። ፓስተር ቾ የሚባሉት የሳውስ ኮሪያ ውስጥ ሲያገለግሉ የነበሩት ሰው አሁን በቅርብ 2021 ላይ ወደ ጌታ የሄዱት ባዮግራፊያቸውን ስታነቡ በጣም የሚያገርም አይነት እንቅስቃሴ የተደረገበት ቤተክርስቲያን ነው እና በእምነት መጀመሪያ እሳቸው ቡዲስት ነበሩ። አንድ ሴት ወንጌላዊ ሄዳ መሰከረችላቸው። መጀመሪያ 1 2 3 ጊዜ እንደውም አባረሯት። ታሪካቸውን ስታነቡ ማለት ነውና መጽሐፍ ቅዱስ ስታላቸው ሄደች። እሳቸው ራሳቸው ልጅ ሆነው 17 ዓመታቸው ሆነው ይታመሙ ነበረ እና በዛ አጋጣሚ እሷ ጸልያላቸው ወንጌልን ከሰሙ በኋላ ጌታን ተቀበሉ እና ያንን ካደረጉ በኋላ ያው የጌታ ጥሪ በውስጣቸው እንዳለ ሲገባቸው ባለው በዛ በሳውስ ኮሪያ ውስጥ ባለው ከተማ ማገልገል ጀመሩና ሲጀምሩ 5 ሆነው ነው የጀመሩት እና በድንኳን ነው አገልግሎታቸውን የጀመሩት። የሚገርም አይነት በጣም ፍጥነት ልክ ሐዋርያት ሥራ ላይ እንደሚታየው ታሪካቸው በምታነቡበት ጊዜ በሚገርም አይነት ፍጥነት 300 1500 3000 ምናምን እያለ ቁጥሩ በጣም እየጨመረ ሄደ። ይጸልያሉ፣ ይሰብካሉ፣ ወንጌል ስርጭት ያደርጋሉ፣ ሰዎች ወደ ጌታ ይጨመራሉ እና ከነሱ ዝግጅት ውጪ ቁጥሩ በጣም እየበዛ የሚድነው ሰው በጣም እየተጨመረ መጣ እና ፓስተር ቾ በቃ በአገልግሎት በጣም ቢዚ ሆኑ። በጣም ማለት ነው የተዘጋጁበትም አይመስልም። እንትኑንም ስታነበው ለዛ አንዳንድ ጊዜ ይሄ ሳትዘጋጁ የሆነ እንደ ጎርፍ ለበጎ ማለት ነው መጥቶ የሚወርሳችሁ ነገር አለ። ይሄ ጥሩ ችግር የሚባለው ማለት ነው። እንደዛ አይነት ነገር ነው ያጋጠማቸው። ግን ሳያውቁት በጣም በርደንድ ሆነዋል። ይሰብካሉ፣ ያገለግላሉ፣ ሰዎች ይድናሉ፣ ከዛ ያስጠምቃሉ፣ ምን ያደርጋሉ። አብሯቸው የሚያገለግሉ ቢኖርም የሚበዛው በርደን ግን እሳቸው ላይ እና በጣም የሚገርም በሃርድ ዌይ ተማሩ። አንድ ቀን እያገለገሉ ማለት ነው ኮላፕስ አደረጉ። ከዛ በኋላ ያው ትሪትመንትን ካገኙ በኋላ በዛ ፕሮሰስ ውስጥ በዛ ሁኔታ ውስጥ እያሉ እግዚአብሔር ተናገራቸው እና እዛ ጋር ምን ይላሉ? ያው በአዲስ ኪዳን የሐዋርያትን በብሉይ ኪዳን ደግሞ የዮቶርን ምክር ሰምቼ ያንን ነገር ከሆነ በኋላ ማለት ነው በቀጥታ የሄዱት አገልግሎታቸውን ቸርቻቸውን ሪስትራክቸር ማድረግ ነው የጀመሩ በቀጥታ ማለት ነው እና ከተማውን በስነ ስርዓት በዞን በሴል በቤት ህብረት በምናምን ከፋፈሉት። ስቱማች አይ ለርን ኢት ኢን ሃርድ ዌይ ማለት አገልግሎቱ ጥሩ ሆኖ ግን በርደኑ ቱማች ስለነበረ ቱ ዘ ፖይንት ኮላፕስ እስኪያደርጉ ድረስ ማለት እና እግዚአብሔር አቅጣጫ ያሳያቸው። የአቅጣጫ ያሳያቸው ምንድነው? ጥቂት ሰዎችን እያደረጉ ከተማውን በዞን ከፋፍለው የቤት ህብረት አድርገው እዛ ላይ ደግሞ በደንብ ሰዎች ወደ እዛ ቤት ህብረት ውስጥ በሚመጡበት ጊዜ በትንሹ 3 ሰዎችን ይዘው እንዲመጡ እና የሚያደርጉት ምንድነው? መጽሐፍ ቅዱስን ያጠናሉ፣ ያመልካሉ። ልክ ሐዋርያት ሥራ ላይ እንዳለው ህብረት ያደርጋሉ፣ ኢቫንጀላይዝ ያደርጋሉ። እንደሱ እያደረጉ ቁጥሩ ራሱ የተወሰነ ቁጥር ሲሞላ በጣም ሲሪየስ ናቸው። ለእያንዳንዱትን አገልግሎት መድበዋል። ኃይለኛ ስልጠና ሰጥተዋል። እያንዳንዱ ሁኔታ ላይ በአንድ ላይ ነው የሚፈሱት። የሚገርም አይነት የቤተ ክርስቲያን እድገት አሁን ወደ 840 ሺህ ይባላል። ሜጋ ቸርች ነው ማለት በጥራትም በብዛትም ነው ያደጉት።
የራሱ የበዛ ሲሄድ ታውቃላችሁ ቤተክርስቲያን ያው ጥርት ያለ ነው ለማለት አይደለም ያው ታውቃለህ የራሱ ቻሌንጅ ይኖረዋል ወደዛ እድገት ውስጥ የሄዱት ግን እሁድ ከፑልፒት በመስበክ አይደለም እሱን ሞከሩት ሰርቷል አገልግለዋል ሰዎች መጥተዋል የተማሩት ግን ኢና ሃርድ ዌይ ነው ኮላፕስ ካደረጉ በኋላ እና በትክክል አዘጋጅተው ለያንዳንዱ መሪ አዘጋጅተው የሚያገለግሉ ሰዎች አድርገው በወቅቱ እንግዲህ ያው የሚገለገሉም ሰዎች ፍቃደኞችም ስለነበሩም ጭምር ነው አይደል አንዳንድ ጊዜ ስትሉት የሚቀል ስታደርጉት የሚከብድ ነገር አለ ግን አቬሌቢሊቲው ስለነበር የእግዚአብሔር መንፈስ ይሰራ ስለነበር ያው ለትምህርት ነው የትኛውንም ነገር የምንወስደው ያንን አድርገው አሰልጥነው ትሬኒንግ ሰጥተው እያንዳንዱ ሁኔታ ላይ ባይብል ስተዲው ራሱ ከተወሰነ ቁጥር በኋላ እንዲያልፍ አይፈቅዱም ልክ ሲያልፍ ለሁለት ይከፍሉታል በጣም ከሁሉ የገረመኝ ይሄ በብዙ አንዳንድ ቦታዎች ላይ ይደረጋል የገረመኝ ግን የነሱ በጣም የገረመኝ ማለት ነው የነሱን ቸርች ፉል ጋስፕል ቸርች እነሱን ቸርች ጆይን ሊያደርግ የሚመጣ ሰው ጆይን አደርጋለሁ ሲል መጀመሪያ የቤት ህብረት ጆይን አድርግ ነው የሚሉት እዛ ተመዝገብ እና የሚያምኑት እነሱ ምንድነው ይሄ ትንሹ ትልቁ the large ህብረቱ for worship the small group for fellowship ሰዎች በደንብ እዛ ውስጥ ህብረት ያደርጋሉ ብለው ስለሚያምኑ ማደግ መለወጥ ይችላሉ ብለው ስለሚያምኑ ማለት ነው በቀጥታ ሐዋርያት ያደረጉትን ነው እነዚህ ሰዎች ቅድም እንዳልኳችሁ ነው ሜሴጁ መልእክቱን ብዙ ሰዎች ይሰብካሉ ሜተዱን ግን አይከተሉም አለመከተላቸው ሳይሆን ችግሩ ሐዋርያት ሥራ ላይ የሆነው ደግሞ በየቸርቻቸው እንዲሆን ይፈልጋሉ መንፈሳዊ ነገር የእግዚአብሔር ሥራ ቢኖርበትም መንፈሳዊ ትጋት ይጠይቅ ስለዚህ የመጀመሪያው ምንድነው ያለው እነዚህ ሰዎች በሐዋርያት ትምህርት በእግዚአብሔር ቃል በቤት ህብረት መጽሐፍ ቅዱስ በማጥናት ይተጉ ነበር ክርስቶስን መካከለኛ አድርገው ማለት ነው የእግዚአብሔር ስም የተባረከ ይሁን ሁለተኛው በህብረት እንጀራውን በመቁረስ ይላል በአንዳንድ እንሂድ ካላችሁ አራት ማድረግ ትችላላችሁ እኔ ለዛሬ እንዲመች አድርጌ ሁለቱ ብዙም የማይነጣጠሉ ስለሆኑ በህብረትና እንጀራውን በመቁረስ ይተጉ ነበር ህብረቱ ፌሎሺፑ በተለይ ትናንሽ ግሩፖች ሲሆኑ በጣም ትርጉም አላቸው የሐዋርያት ሥራን በደንብ በምታጠኑበት ጊዜ ማለት ነው እዛ ህብረት ውስጥ ዝም ብሎ መሰባሰብ ዝም ብሎ መገናኘት አይደለም ያመኑትም ህዝብ አንድ ልብ አንዲት ነፍስ ነበሯቸው ኢቭን ገንዘባቸውን ሁሉ በአንድነት ነበር እንጂ ካለው አንድስ እንኳን የራሱ እንደሆነ ማንም አልተናገረም ማናቸውም እንደሚፈልግ መጠን ያካፍሉት ነበር አሁን ይሄ እዚህ ጋር ስለ ገንዘብ የትኛውንም ሁኔታ የምንከፋፈልበት ሼር የምትደራረገው በደንብ ደግሞ የምንተዋወቅበት የእግዚአብሔር የሆነው ነገርም የሚገለጥበት ይሄው አያችሁ አይደል የዝማሬ ሰራዊት በዚህ ቀን በማርች 30 ፕሮግራም ይሆናል እና በቃ ዝም ብላችሁ ኑ ተብሎ ይመጡ አይደል እንዴ ዝም ብሎ ይመጡ ለዛሬ በቃ እስቲ የተገኘ ሰው እስቲ ፈቃደኛ የሆነ እጃችሁን አውጡ ምናምን ተብሎ እኮ እንደሱ ነው እንደመጣችሁት እንደሱ አይደለም የመጡት የቤት ህብረት ይካፈላሉ የቤት ህብረት ሲካፈሉ ጸጋቸው የታወቀው እዛ ነው እርግጠኛ ነኝ እነጋሻ ይሉን እነ መሌን ምናምን ብትጠይቅ ከመጀመሪያው አካባቢ በተለይ እዚህ ስቴጅ ላይ እስኪያዩዋቸው ድረስ አንዳንዶቹን እንዴ ተዘምራለች እንዴ ብላችኋል እርግጠኛ የታየው የት ነው ትልቁ ህብረት ላይ አይደለም ትንሹ ህብረት ላይ ነው ጸጋው በስነ ስርዓት የሚታየው በስነ ስርዓት የሚገለጠው መተዋወቁም የሚኖረው በብዙዎቻችን ህይወት የሆነው እንደሱ በጣም በብዙዎቻችን ህይወት ማለት ነው ሐዋርያቱ በዚህ እውነት በቀጣይነት ቅድም ተርጉሜ የጀመርኩት ለዚህ ነው በጣም ቀጣይነት ያለው በመነቃቃት በፍጹም ልብ በትዕግስት በፍጹም መሰጠት በከፍታም በዝቅታም በሚመች ሁኔታም በማይመች ሁኔታም በኢትዮጵያም በአሜሪካ ማለት አንድ አይነት እንዳልሆነ ያው እናውቃለን እውነት ነው የሁኔታችን የሥራ ስኬጁላችን የከተማችን ርቀት ያለንበት ሁኔታ በጣም አንደርስታንደብል ነው እሱ ግን በራሱ ትጋትን አይቀንስም ነገርየው በግል
ከጌታ ጋር ያለ ነገር ስለሆነ ማለት ነው። እግዚአብሔርም የሚያበዛው ጸጋ ይኖራል። በህብረት በአንድነት እንጀራው የምዕራፍ 2 እንጀራውን በመቁረስ የሚለው የጌታን እራት አብረው ይካፈሉ ነበር። ያው ቅድም እንዳልን በዚያ ጊዜ አገልግሎቱ የሚደረገው ቤት ለቤት ስለሆነ እንደዚህ አሁን እኛ እንዳልን እንደምናደርገው ወይ ብዙ አብያተ ክርስቲያናት ለኮንቪኒየንስ ሲባል እንደሚደረገው እኛ ወር በገባ የመጀመሪያው ሳምንት ነው አይደል የጌታን እራት አብረን የምንካፈለው። እንደዛ አልነበረም የሚያደርጉት። ሁኔታው ራሱ እንደሱ ይፈቅድ ስለነበር ማለት ነው። አብረው የጌታን እራት ይካፈሉ ነበር። ቤት ለቤት ቀን የሆነ ስኬጁል ምናምን አልነበረውም። እንትን አይደለም፣ ፕሮግራም አይደለም፣ የሆነ ሴሬሞኒ አይደለም። እግዚአብሔር በመንፈሳዊው ዓለም የሚሰራው ስራ አለ። ጌታ እኮ በሉቃስ ወንጌል ምዕራፍ 24 ላይ እነዚህ የኤማውስ መንገደኞች ላይ ሄዶ ከኛ ጋር ካልገባህ ብለው ካልበላህ ካልጠጣህ ብለው እንጀራውን ሲቆርስላቸው ምንድነው የሚለው? አይናቸው ተከፈተ አወቁትም ይላል። የሆነ አንድ ሴሬሞኒ አይደለም ወገኖች። እዛም ላይ እኮ በየወሩ በመናደርገው ይሁን የቆሮንቶስ ምዕራፍ 11 ላይ እኮ ይሄንን በበላችሁና በጠጣችሁ ጊዜ ስለ ጌታ ሞቱን ትንሣኤውን ትናገራላችሁ ነው የሚለው። የእግዚአብሔር ስም የተባረከ ይሁን። አንድ ሴሬሞኒ አይደለም። ያደርጉት ነበር፣ ቶሎ ቶሎ ያደርጉት ነበር። ይሄንን ሆሊ ኮሚኒየን ያደርጉ ነበር። በዚህም ይተጉ ነበር። እሱ ብቻ አይደለም። እዛው ሐዋርያት ሥራ ላይ ይናገራል። እንጀራውንም በመቁረስ ደግሞ ይተጉ ነበር። እንዳውም ምግቦቻቸውን በጥሩ ልብ አብረው ይመገቡ ነበር። የአንድ ሳንቲም ሁለት ገጽታ። የመጀመሪያው ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ከጌታ እራት ጋር የተያያዘ ነው። ሁለተኛው ደግሞ የሚናገረው ራሱ ይሄ እንጀራ በወጡ ማለት ነው። እኛ የምንበለው ቀይ ወጡ፣ አልጫው፣ ጾም በየአይነቱ ከአሳ ጋር ምናምን እሱንም ጭምር ማለት ነው። የሆነ ቅደም ተከተሉ እስከተስተካከለ ድረስ የሆነ እንትን አይደለም ማለት መደረግ ስላለበት የሚደረግ ነገር አይደለም። እንኳን በመንፈሳዊው ቤት እንኳን በመንፈሳዊው ዓለም እንኳን በእግዚአብሔር ቤት ማለት ነው። እኛ በሀገራችን ብዙ ሰዎች ይሄ አብሮ መብላትና መጠጣት በጣም ሲሪየስ ነው የሚወስዱት። የአሁኑ ጄኔሬሽን ምን ያህል እንደሚወስደው እርግጠኛ ባልሆንም ማለት ነው። ብዙ ነገር ሰዎች አብረው አሳልፈው ተጣልተው እንኳን የመታረቂያ ምክንያት ይሆናል። በቃ እንደዚህ ከከሌ ጋር ተጣልቼ ከዚህ ቤተሰብ ጋር ተጣልቼ መቀጠል አልችልም። በጣም እኮ ብዙ ነገር አሳልፈናል፣ አብረን በልተናል፣ ጠጥተናል ይላል። ማለት የመታረቂያ ምክንያት የሆነ ሆድ የሚሞላ ነገር ብቻ አይደለም። የእግዚአብሔር ቃል ላይ እንጀራውንም በመቁረስ በህብረት በአንድነት አብረው ይተጉ ነበር ሲል በየቤታቸው ወይንም ደግሞ በግላቸው ሆነው የሚበሉት ነገር ስላጡ አይደለም። የሚያያይዝ ነገር ስላለው ነው። ፌሎሺፕ ነው፣ ህብረት ነው። እግዚአብሔር ደግሞ በዛ ውስጥ የሚሰራው መንፈሳዊ ስራ ስላለ ነው። የእግዚአብሔር ስም የተባረከ ይሁን። በየቀኑ በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። የጌታን ራት ይወስዱ ነበር። እንደገና ደግሞ እንጀራ በወጡንም በእነሱ በዛ በአይሁድ ካልቸር ያው ይበሉና ይመገቡ ነበር። እዚህ ህብረት ውስጥ ግን ቅድም እንዳልነው መጽሐፍ ቅዱሳችን በደንብ እንደሚናገር ዝም ብሎ አይነት ህብረት አይደለም። በምትሰበሰቡበት ጊዜ አይደለም የሚለው፣ በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ለማልነጽ ይሁን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ዝም ብሎ መሰባሰብ አይደለም። አንድ ላይ ስንሰባሰብ በቤት ህብረት ውስጥ በምንሆንበት ጊዜ፣ መጽሐፍ ቅዱስ በህብረት በምናጠናበት ጊዜ፣ በትጋት በምናደርግበት ጊዜ፣ ህብረት አድርገን በምናያልበት ጊዜ፣ የጌታን ራት አብረን በምንወስድበት ጊዜ አይኖ እኛ በየወሩ እዚህ ነው ብናደርገው እንደ የቤተ ክርስቲያኒቱ ሁኔታ ስለሆነ እንደ ቸርቹና እንደ አመችነቱ ስለሚደረግ የእግዚአብሔር ቃል ውስጥ ያለውን ነው እየተናገርኩ ያለሁት ማለት ነው። ይሄንን
እያደረግን በምንገናኝበት ጊዜ በምትሰበሰቡበት ጊዜ በዛ ስብስብ ውስጥ የእግዚአብሔር ጸጋ ይገለጣል። ይሄ ቁልጭ ያለ የአዲስ ኪዳን ትምህርት ነው። እንደዚህ አይነት ነገር እንዲሆን እኛም ምንሆን እድሉን አግኝተን የምናገለግል በሙሉ ጊዜም የሚያገለግሉ ቤተክርስቲያንም የሚመሩ የግድ የሆነ ነገር መፈጠር የለበትም። ጸጋው ይገለጣል፣ ጸጋው ይታያል በዚህ ስብስብ ውስጥ። የመጀመሪያው ነገር እሱ ነው። የምንከፋፈለው ነገር አለ። ብንቸገር ብናዝር የመጀመሪያ ነገር ኢንፎርሜሽኑ የሚደርሰው የቤት ህብረት ውስጥ ያለ ነው። ይሄ ስሞል ግሩፕ የሚለውን አስቡት። ለምሳሌ አሁን ኳየርን ራሱ እንደ ምሳሌ መውሰድ ትችላላችሁ። ኳየር ውስጥ የሆነ ነገር ቢፈጠር የመጀመሪያ ከፓስተሮችም ከምንም የምንሰማው እኛ ነን፣ እዛ ስላለን ማለት ነው። በግልጽ ስላለን ማምን እንደሆነ በጸጋም በካራክተርም ራሱ መታወቅ የሚቻለው ስሞል ግሩፕ ውስጥ ነው። ይሄ ሰፋ ያለው ግሩፑ እንደዚህ ትልቁ የኛ እንዳውም ይሄን ያህል በጣም ተትረፈረፈ የሚባል አይደለም አይደል? በትልልቅ ሜጋ ቸርቾች ውስጥም ያሉ ያኛው ለወርሺፕ ነው፣ ያመልካሉ፣ ይሄዳሉ። የሰዎች ማንነት ግን በደንብ የሚታወቀውም የሚሰራውም የሚገለጠውም በትንንሽ ህብረቶች ውስጥ በዚህ በእኛ ቤተክርስቲያን ስትራክቸር ደግሞ በቤት ህብረት ውስጥ ነው። የእግዚአብሔር ስም የተባረከ። በዛ ውስጥ እያንዳንዱ ሰው ይሄንን ክፍል ብቻውን ብንተነትነው ረጅም ጊዜ ይወስድብናል። መዝሙር አለው፣ ትምህርት አለው። እዛ ውስጥ የሚናገረው ምኑን ነው? ራሱ ምዕራፍ 14 በረብ የእግዚአብሔር ጸጋ በአካል ውስጥ ያለው ጸጋ የሚገለጥበት ስፍራ ነው። ዝም ብሎ መሰብሰብ አይደለም ነው። ስለዚህ መንፈሳዊ ትጋት ኢቭን ለቤተ ክርስቲያን እድገት ወሳኝ ነው። ሐዋርያት ሥራ ምሳሌያችን ነው። በዘመናችንም የነበሩ ሰዎች ያደረጉትን ለምሳሌ አይተናል። በዛ ውስጥ ይገለጣል። አንድ ላይ ነው የሚያደርጉት እና ፌሎሺፑን ሲተረጉሙት ይሄ ኮኖኒያ የሚለው ነገር ሁሉን ነገር መካፈል ማለት ነው። ችግሩንም፣ መከራውንም፣ ሐዘኑንም፣ ደስታውንም፣ የትኛውንም ነገር ፋይናንሻልም ሁሉንም ነገር አብሮ መካፈል ራሱ ጌታን አብሮ ከመካፈል ጀምሮ አንድ መንፈስ አንዱን መንፈስ አብረን ጠጥተናል፣ ተጠምቀናል አይደል? እግዚአብሔር ቃል የሚለው ሁሉንም ነገር መካፈል ነው። እየደጋገመ ደግሞ ያመኑትም ሁሉ አንዲት ልብ አንዲት ነፍስ ነበሯቸው ይላል። ያ የሚሆንበት ዋናው ምክንያት ትኩረቱ የሁሉም ሰው ትኩረት ወንጌል ሲሆን ነው እንጂ ብቻቸውን ማለት ለየብቻ ሰው ሁሉ አንድ አይነት ሐሳብ አለው ማለት አይደለም። መጽሐፍ ቅዱስ አንዲት ልብ አንድ ነፍስ፣ ያ አንድ ልብ የሚያደርጋቸው ነገር መጀመሪያ ላይ ሊከፋፈሉ ነበርኮ ሐዋርያቱ አይደል? ለእስራኤል መንግስትን መቼ ነው የምትመልሰው ብለው ጠየቁት። በዛ ጥያቄ ውስጥ ያው መንግስት ደንበኛ የምድራዊ መንግስት ከተመሰረተ ያንዳንዳቸው ፖዚሽን ይኖራቸዋል። ከዛ በፊትም ጌታ በሚያገለግልበት ጊዜ አንዱ በግራ አንዱ በቀኝ የሚል ብዙ ፈተና እንደነበረባቸው ታውቃላችሁ። እና አብ በገዛ ወራቱ ሊያደርግ የፈቀደውን ነገር ለእናንተ ማወቅ አልተሰጣችሁም ብሎ በውስጣቸው ያለውን ዲቫይድ ሊያደርጋቸው የሚችል በግል በስጋ ሊከፋፍላቸው የሚችል ነገር ወሰደና አንድ ልብ የሚያደርጋቸውን ወንጌልን ሰጣቸው። ክብር ለእግዚአብሔር ይሁን። ስለዚህ ክርስቶስ መካከለኛ ከሆነ፣ ክርስቶስ የወንጌሉ እውነት መካከለኛ ከሆነ የሰዎች ማንነት፣ የሰዎች ሐሳብ፣ የሰዎች እቅድ እየገባ ካልቆላለፈው ካልጠላለፈው ክርስቶስ እያንዳንዱ ሰው ሲገናኝ ሐዋርያትን ስታገኙ ኢንተርቪው ብታረጓቸው ከጸሎት ሲወጡ ከህብረት ሲወጡ ከአምልኮ ሲወጡ ብትጠይቋቸው ሁሉም የሚሉት የክርስቶስ ኢየሱስን ወንጌል ለመስበክ ነው የሚል ያ ነው አንድ ልብ ያደረጋቸው እንጂ የተለያየ ሐሳብ የላቸውም ማለት አይደለም። በዛ ውስጥ ስንሆን ሁሉን ነገር አብረን እንካፈላለን። ስለዚህ ሐዋርያቱ መንፈሳዊው ትጋት ለቤተ ክርስቲያን እድገት ሐዋርያቱ በሐዋርያት ትምህርት በእግዚአብሔር ቃል በመጽሐፍ ቅዱስ ክርስቶስን መካከለኛ ባደረገውነት ይተጉ ነበር። በህብረት እንጀራውን በመቁረስ የጌታን ራት አብረው በመካፈል ይተጉ ነበር። ሶስተኛና የመጨረሻው ለዚህ ማለዳ እዚሁ ክፍል ላይ እንዳውም እዚህ ጋር የሚለው በየጸሎቱ ይተጉ ነበር። እያንዳንዱ ነገር ቀጣይነት ያለውን ነገር ነው የሚያደርጉት። ገና መጀመሪያ ሐዋርያት ሥራ
ምዕራፍ 1 ላይ ቅድም መግቢያችን ላይ እንደተናገርን ኢቭን የጌታን ነገር እኩል እንኳን የተቀበሉት መጽሐፍ ቅዱስ በስነ ስርዓት ማለት ነው በስም ጠቅሶ በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርተሎሜዎስ፣ ማቴዎስ፣ የኤልፊዮስ ልጅ ያዕቆብ፣ ቀናተኛ የሚባለው ስምዖን፣ የያዕቆብ ልጅ ይሁዳ፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ወንድሞች ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ሆነ ብዬ ነው ያነበብኩት። በስነ ስርዓት ጠቅሶ ማለት በአንድነት ሆነው በጸሎት ይተጉ ነበር። ይሄንን ነገር ኤኒ ስሞል ግሩፕ ላይ ታገኙታላችሁ። መጽሐፍ ቅዱስ ታጠናላችሁ፣ ህብረት ታደርጋላችሁ፣ በጸሎትም ትተጋላችሁ። ሐዋርያቱ እየደጋገሙ ኢቭን ሐዋርያው ወንጌልን ከሰበኩ በኋላ ምዕራፍ 3 ላይ ጭቃው ከተረተረ በኋላ ወደ እስር ቤት ከገቡ በኋላ ተፈተው ከእስር ቤት ተፈተው ሲወጡ ቀጥታ ይጸለይበት ወደ ነበረ ቤት ነው ሄዱት። ተፈተው ወደ ወገኖቻቸው ሄዱ። ከዛ በኋላ አብረው ጸለዩ ይላል አይደል? ከጸለዩ በኋላ ተሰብስበውበት የነበረው ቤት ተናወጠ። በሁሉም መንፈስ ቅዱስ ሞላባቸው። ገስዋት የእግዚአብሔርን ቃል እንደገና በግልጥነት ከትላንት ይልቅ እየገለጡ መናገር ጀመሩ። በአቅም በኃይል በስልጣን እንዳውም ከበፊቱ ይልቅ። ለዚህ ነው በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። የእግዚአብሔር ስም የተባረከ ይሁን። ይተጉ ነበር። ቀጣይነት ያለውን ነገር ያደርጉ ነበር። የሆነ ምትሃት እንዲወርድ አልነበረም የሚጠብቁት። የሆነ ተአምር በሆኑ ሰዎች ምክንያት በጥቂት ሰዎች አማካይነት እግዚአብሔር ማንን ሊጠቅ በብርቅዬዎች እንዲመጣ አይደለ። ይተጉ ነበር እያንዳንዳቸው። መልእክቱ አለ፣ መንገዱ ግን የለም። ሜሴጁ አለ፣ ሜተዱ ግን የለም የተባለው ለዛ ዛጋ ስንገባ እንነቃቃለን። ነገር ግን ዱብ እንዲል የሆነ በቃ ጌታ ተናግሮ የእግዚአብሔር በዚህ ከተማ ምናምን እኔም ብያቃለሁ ሲባልም ብዙ ሰምቼ አውቃለሁ። አሁን የገባኝ ግን ኮንፈረንስ ራሱ እኮ በጣም ጥሩ ነገር ነው። ሐዋርያት ሥራ ምዕራፍ 2ን ኮንፈረንስ ልታረጉት አሁን እየገባኝ የመጣው ነገር ያነቃቃናል። በሌሎች ጸጋ እንካፈላለን። ምንም ጥያቄ የለውም። ግን እየገባኝ የመጣው ነገር ታውቃላችሁ፣ ኮንፈረንስ ራሱ እንደ ሬድ ቡል ነገር ነው። የኢነርጂ ድሪንክ አላር ወይ ደግሞ የካፌን ድሪንክ ብዙ ጊዜ አይታችኋል። የሆነ ትትሉትና ላይ አሁን ልክ ምንም እንደው እንዳልጠጣችሁ ምናምን ነው ፊታችሁ ራሱ የምታስመስሉት ማለት ነው። በተለይ ረጅም ሰዓት የምትሰሩ ሰው አልጠጣችሁ ስም ልናገር አንጀስኪ የሆነ ላይ ያወጣችሁና ልጆቻችንን ብዙ እንላለን። ሹገሩ ነው ምናምን እንላለን። ላይ ያወጣችሁን ዱብ ብትላላችሁ ክራሽ ያደርጋል ይሉታል። እዚህ ሀገር ካፌኑ ማለት ነው። ሬድ ቡሉ ማለት ይገባልና በደንብ እንትን ያደርግና ከዛ ዱብ ብትላላችሁ። የሐዋርያቱ የሚለየው ግን ኮንፈረንሱ ምዕራፍ 2 ላይ ከሆነ በኋላ ዛሬ የምናደርገውን አደረጉ። በሐዋርያት ትምህርት፣ በህብረት፣ በጸሎት ከኮንፈረንሱ በኋላ እየተነቃቁ ቀጠሉ። ይሄንን ኮንፈረንስ ተቀብለው የሚቀጥለው ኮንፈረንስ ደግሞ ጌታ ያውቃል፣ አንድ ሰው ያዘጋጅልናል፣ ጌታ ይባረክ። ከዛ የሆነ ቀን ደግሞ እንነቃቃለን አላሉ፣ ቀጠሉ። ራሳቸው ኮንፈረንሱን ራሳቸው አስቀጠሉት። አክቹአሊ ሄልዚ የቸርች እንቅስቃሴ ባይዘው እሱ ነው። በየትኛውም በመጽሐፍ ቅዱስም አጥኑት፣ የትኛውንም ባዮግራፊ የትኛውንም ታሪክ አጥኑት። እውነተኛ መነቃቃት ሰው በእግዚአብሔር ቃል ሲነቃቅ፣ ሲገናኝ፣ ጌታ ያስተማረኝ ነገር እያለ ሼር ሲደራረግ፣ በጸሎት ሲነቃቀ፣ በህብረት ሲተጋ፣ እውነተኛው ሪል ካውንተርፊት ያልሆነው መነቃቃት እሱ ነው። ያኛው ሬድ ቡል ነው። በጸሎት ይተጉ ነበር። ጴጥሮስ ከእስር ቤት ተፈቶ ሲወጣ ለምን ወደ ቤት አልሄደም? እንደው ትንሽ የሆነ ነገር ቀማመሼ። ብዙ ሰዎች ተሰብስበው ይጸልዩበት ወደ ነበረው ቤት ነው ቀጥታ ሄደው፣ ጸሎት ቤት ነው ሄደው ቀጥታ ማለት። ባስተዋለም ጊዜ
እጅግ ተከማችተው ይጸልዩበት ወደ ነበረው ቤት ማርቆስ ወደባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ይላል። ኦሬዲ ያውቃል። እነሱ እዛ ተሰብስበው በያዕቆብ ብዙ ነገር ተደርጎ ስለነበረና ሕይወቱንም ሰውቶ ስለነበረ ታውቁታላችሁ ታሪኩን። ጥብቅ ጸሎት ይደረግ ነበረ ስለ ጴጥሮስ። ስለ ጸሎት ያው ብዙ ተብለናል፣ ብዙ ተናግረናል፣ ብዙ ተምረናል ራሳችን አይደል? ግን ወሳኝ ነገር ነው። አዲስ ነገር፣ አዲስ የሆነ መገለጥ፣ አዲስ የሆነ ትምህርት ለአዲስ ኪዳን በአዲስ ኪዳን ላለን ሰዎች አይመጣም ይላል የሰራዊት አምላክ እግዚአብሔር። የሐዋርያት ትምህርት ነው። የሐዋርያት ትምህርት የአዲስ ኪዳን ትምህርት ነው። ክርስቶስን ሴንተር ያደረገ ነው የሐዋርያት ትምህርት። የትም ሂዱ። ዘፍጥረትንም ማጥናት እንችላለን። በጉ መስዋዕት ሲሆን ጥላ ነበረ። ክርስቶስን መጽሐፍት በመጽሐፍት እናንተ የዘላለም ሕይወት የምታገኙ ይመስላችኋል? መጽሐፍት ስለ እኔ ይናገራሉ። የኤማውስ መንገደኞች ላይ ቅድም አይናቸው ከተከፈተ በኋላ ከነቢያት መዝሙራት ስለ እርሱ የተጻፈውን ተረጎመላቸው። ሄዷል እኮ ነቢያት ጋር ሄዷል፣ ብሉይ ኪዳን ሄዷል፣ ግን ተረጎመላቸው። ይኸውላችሁ ይሄ የሚለው ስለ እኔ ነው። እዚህ ጋር ስትሄዱ ስለ እኔ ነው። ነብዩ ጋር ስትሄዱ ስለ እኔ ነው። ኢሳይያስ የሚናገረው ስለ ተረጎመላቸው ይላል። የእግዚአብሔር አምላካችን ስም የተባረከ ይሁን። ስለዚህ ይሄ መንፈሳዊ ትጋት ለቤተ ክርስቲያን እድገት በጣም ወሳኝ ነገር ነው። በግልም በህብረት እንደዚህ ልበላችሁ፣ የቤት ህብረት የማይመችበት ጊዜ አለ። አሁን እንግዲህ ወደ 17 አካባቢ ይሆናል ያለው ከኮቪድ በኋላ የተወሰነን በዙም የተወሰነ ህብረት በስልክ የተወሰነ ህብረት ደግሞ በአካል። ያው በአካል መገናኘቱን የትኛውም ነገር ቢሆን አይተካው። የሁኔታዎች አለመመቸት እንደተጠበቀ ሆኖ ማለት ነው። ግን የሥራ ስኬጁልና ሁኔታዎች አለመመቸታቸውን አንደርስታንድ ከመደራረግ በስተቀር እና ኢንከሬጅ ከመደራረግ በስተቀር መጽሐፍ ቅዱስ ጥናት ተካፈል ተብሎ አይለመንም፣ ነውር ነው። ኢንከሬጅ ነው የምንደራረገው እንጂ አይለመንም። በቁልምጫ እንደው እባክህ ተካፈል እባክህ ምናምን አይባልም። በጣም ነውር ነው። የእግዚአብሔር ቃል አብረና ጥና ተብሎ ልመና አይለመንም። መለመን ነውር ነው። መበረታታት ግን ጥሩ ነው። እሱ የሁል ጊዜ ነገሮቻችን ስለሆነ ማለት ነው። እኔ ስደክም እናንተ ታበረቱኛላችሁ፣ እናንተ ስትደክሙ እኔ አበረታለሁ። ለዚህ ነው እዚህ ያለ ነው። ልመና ግን ነውር ነው። እኔ ብዙ ጊዜ አላስብልም። እስቲ ያጠገባችሁ ያለውን ሰው መጽሐፍ ቅዱስ እናጥና ብሎ መለመን ነውር ነው በሉት። ቀስ ብላችሁ መለመን ነውር ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ምን እያልን ነው? የእግዚአብሔር መንፈስ ወረደ። ጴጥሮስ ወንጌልን ሰበከ። ነፍሳት ወደ እግዚአብሔር መንግሥት ተጨመሩ። ሐዋርያቱ ግን ከዛ በኋላ መንፈሳዊ ትጋት ይተጉ ነበር። በምን ይተጉ ነበር? በሐዋርያት ትምህርት፣ በእግዚአብሔር ቃል ይተጉ ነበር። በህብረት እንጀራውን በመቁረስ የጌታን ራት አብረው በመካፈል ይተጉ ነበር። በጸሎትም ይተጉ ነበር። የእግዚአብሔር አምላካችን ስም የተባረከ ይሁን። ሁላችንም እንጸልያለን። ቅዱስ አባት ሆይ እናመሰግናለን። ዛሬም ደግሞ በድጋሚ በቃልህ ወደ እያንዳንዳችን ስለመጣህ የመንፈሳዊ ጉዟችን ቴርሞሜትር ያለንበትን የህይወት ቅዝቃዜና ሞቅታ የምንለካበትን ሕያው ቃልህን ከቅዱሳን ጋራ መተባበራችንን አብረንም ደግሞ ሞትህን የምናስብበት ጊዜና በማያቋርጥ ጸሎት ውስጥ
መገኘት እንደሚገባን ስለተናገርከን ክብር ላንተ ይሁን። አሁንም እንዲህ ባለ መንገድ የተጋን እንድንሆን እንድታግዘን